የመጨረሻ ቆሻሻ እኔ ማርያምን ነው የምልህ አንተ 5-1 እየመራን ነበረ እኮ ማን ነው የሚያምነው 5-1 እየመራን 5-4 ሰሩብን የሚባል ያሸነፍ እንዳይመስል ለጥለጣን ያረጉ ወይ የዋንጫ ቡድን ወይኔ ይሄ ደግሞ ቹኩምቤ ነው ምናምን የሚባል ሰው 3 እንኳን ሲያገቡብን አውት ኦፍ ኖዌር ነው ያገቡብን ከፔናልቲ ቦክስ ውጪ ማለት ነው። እና ማለት ነው የሲዲኤም ችግር ወይኔ ዲፌንሳችን ሺት ሆኗል። ደኗሩማ ራሱ ማለት ነው ሺት እያደረጉ የእሱን ስም እያጠፉበት ነው። የሲዲኤም ችግር ግቡና ያዩት ይህን ጨዋታ ያላያችሁ ማለት ነው። ወይኔ ሀሽኛው እንኳ ሲጠምብን ነው እንጂ ሃላንድ ሁለት አንግል የሳተበት በቃ እድል ሲልህ እኮ ነው። አንዳንዴ ጠመም ይልብሃል። አንዳንዴ ግን እንዴት የፈለገ ነገር ይምጣልኩ እኮ ማንሲቲ የሚባል ሀያል ቲም ይዘህ እንዴት 5-1 እየመራ 5-4 ትለጠለጣለህ። ለዞም እኮ መጨረሻ ላይ ሳቱት እንኳን ብታዩ እኔ ነፍሴ ልትወጣ። እንደዚህ አንቀጥልም። እንደዚህ ፔፕ የምትቀይሩን ተጫዋች እያወቅህ እየተሳሰብን በእናትህ እየተሳሰብን ሁሌ ማታ እየተቃጠልኩ እየተኛው ነው። እኔ አይ ፕሪሚየር ሊግ ለምን አባቴ ተኛለው? አሪፍ ጨዋታ ለማየት አንቆይም? ምን አይነት ጨዋታ ነው ማን ከ5-1 ፉላም ተነስቶ 5-4 አድርጎት ማን ሲቲ ተጨንቆ ማን ቹኩቤዝ የሚባለው ልጅ ምን አይነት ጎሎች ነው ያገባው? ማን ምን አይነት ጎሎች ልምጥጥ ዱራኑ ማል ሰማህም ነው ያለ ፈለው አያም ባክ የሚባል ንግግር እንዳትናገር። የኔ እኮ ዝም ብዬ ማሞግስሽ ማን ነው ይሆናል አሪፍ ሚዜ ስለሚወጣሽ ነው እንጂ ማን የእውነት ብታሰጊ ኖሮ ማን ሌላ አይነት አነጋገር ነበር የምናገረው። ሌላ አይነት አነጋገር አድናቆቱ ከረገጣ ጋር ገባ አይደል? ፍራቻ ፊቴ ላይ ታይ ነበረ። ገባሽ አይደል? አሁን ግን ዝም ብዬ ነው እያበረተ ጎበዝ ልጄ ምናምን አይነት አድናቆት ነው። አታካብጂ ማን 4 የውላችሁ ሲቲ ለምን መቼም እንደማያሰጋን ከፈለጋችሁ ነግራችኋለሁ። አርሰናል ደጋፊዎች ገባሽ አይደል? 5 ጌም የነበረው ሊቨርፑል ነው። ሊድስ ካምባክ ሰርቶብሽ፣ ፉላም ካምባክ ሰርቶብሽ በአንዳንድ ጎል ዲፈረንስ እያሸነፍሽ ማን ፔፕ ዘንድሮ ማስተካከለው ችግር ውስጥ ነው ያለው። ዘንድሮ አስተካክለው አሪፍ ትሄጃለሽ፣ ግን ለዋንጫ መቼም ማስተካከለው። ፎደን የፈለገ ምርጥ ይሁን፣ ሃላንድ የፈለገ ምርጥ ይሁን 5-4 እኩል ምናምን ምትውጪ አይነት ቡድን ነሽ። ገባሽ አይደል? ያኛው ቡድን ነው የሚወስነው ምን አይነት ጌም እንደሚሆን። ጌታዬ እባክህ ይሄ ጨዋታ 5-1 ነበር ስላቸው እንዲያምኑኝ አድርግልኝ። ምን አይነት ነው? እኔ አሁን ኮሮና ገባ ቢባል ራሱ ኳስ ባለ እኔ ይሄ አንድ ሲዝን ጨዋታ ነው ያየሁት። ይሄ ጨዋታ የሆነ ሆርሞኒ ሲነግረኝ ሄጂ ጨዋታውን አየሁት። ብራዘር ምን ጉድ ነው! 5 ጎል ከሜዳ ውጭ ፉልሃም ላይ ሲቲ እንዴት አገባ ብለን ወገብ ስንይዝ ፉልሃም ደግሞ እኔ ላይ 5 ካገባማ 4 ጎል ለምን አላገባም ብሎ አገባልን። ስማ እንዲህ ነው ያለው። በቃ ስቴዲየሙ ተጫዋቹ ምን አይነት ግለት ነው! በህይወት ዘመኑ ለ100 ዓመት ዋንጫ አጠገብ ሳይደርስ ለዋንጫ የደረሰ አንድ ክለብ የሚያደርገውን ፉልሃም ምን ጉድ! ዶናሩማ ላይ እንደዚህ 4 ጎል ይገባል። ሲቲ ከሜዳ ውጭ 5 ጎል ማግባት ይቻላል። ይሄ ጨዋታ ካመለጠ ቀበሌው ሙሉ የግልበት ስራ እንዲሰራ ያድርግ። በቃ በየሰፈሩ ያለ ቀበሌ ይሄን ጨዋታ ተኝቶ ያመለጣቸውን ዝባዝንኬ ምን ሲሰሩ ያመለጣቸውን ሰዎች የትኛው ትልቅ ጨዋታ በኩል ሰዓት ጀምሮብን ይሄን ጨዋታ ያላየው የቀን ስራ እንዲሰሩ መፈረድ። ይሄ ቦይ ቱቦ ምና ቆፍር ጭቃ ለጥፍ ያልተለጠፈ ቤት ካገኘ እንጂማ እንዲሁ ዝም ብለህ አትቀጥልም። እኔ አልহামዱሊላህ ይሄን ጨዋታ ስላየው ብቻ ደስተኛ ነኝ።